አንድ እጅግ በድህነት ያለ ወጣት በየቤቱ የዞረ የተለያዩ ነገሮች በመሸጥ ለትምህርት ቤት በመክፈልና የዕለት ቀለቡን በማግኘት ይኖር ነበር። አንድ ቀን ግን እጅግ በጣም ተራበ። በእጁ ያለው 10 ሳንቲም ብቻ ስለነበር ምንም ማድረግን አልቻለም። ረሃቡ ሲጠናበት አንድ ቤት አንኳኩቶ ምግብ ለመጠየቅ ፈለገና ያን ቤት ሲያንኳኳው አንድ ቆንጆ ልጅ ወጣት በሩ ስትከፍተው ምግብ ለመጠየቅ ፈልጎ አፈረና ውሃ ጠጪኝ ብሎ ጠየቀ። ልጅቷም ወጣቱን ስታየው እንደራበው ስለገመተች በትልቅ ብርጭቆ ወተት ይዛለት መጣች። በቀስታ እየጠጣ ካጣጣመ በኋላ የወተቱን ሂሳብ ለመክፈል ያለብኝ ዕዳ ስንት ነው ብሎ ጠየቀ። ልጅቷም ምንም ዕዳ የለብም አለችው። መቀጠልም እናታችን ለሰው መልካም ነገር ስታደርጉ ክፍያ ትቀበሉ ብላናለች ብላ መለሰችለት። እሱም ከልብ አመሰግንሻለሁ ብሏት ተስፋ ቆርጦ የነበረው ይህ ወጣት በብርታት ተሞልቶ መንገዱን ቀጠለ። ይህ ሁኔታ ከተከናወነ ከብዙ ዓመታት በኋላ ያቺ ወተት የጠጣችው ወጣት በእድሜ ገፋ ብላ ባለችበት ወቅት አደገኛ ሕመም ላይ ወደቀች። የአካባቢው ሐኪሞች ሁሉ በሽታዋን ሊያውቁ ስላልቻሉ ግር ተሰኙ። ምርጫቸው ትልቅ ከተማ ውስጥ ወደሚገኝ ከፍተኛ ሆስፒታል ማስተላለፍ ነበር። በዚህም ትልቅ ሆስፒታል የታወቀ የሕክምና ባለሙያ ዶክተር ሃዋርድ ኬሊ ይባል ነበር። ዶክተር ሃዋርድ ማለት ከብዙ ዓመታት በፊት በረሃብ ሳለ በትልቅ ብርጭቆ ወተትን ከዚች ልጅ ተቀብሎ ጠጥቶ ረሃቡን ያስታገሰው ወጣት ነበር። ይህ ዶክተር በሽተኛው መጣችበትን ትንሽ ከተማ ሲሰማ ጆሮውን ጣል አደረገ። እርሱም ያደገው እዛ ከተማ ውስጥ በመሆኑ የሕክምና ነጭ ልብሱን ለብሶ በፍጥነት ወደ ክፍሉ ሲገባ በአንድ ጊዜ ትዝ አለችው። እሷ ግን አላወቀችውም ነበር። ሐኪሞቹ ወደሚማከሩበት ክፍል በመግባት ይህችን የራብ ዘመን ባለውለታ የሆነችን ሴት ለማዳን የተቻለውን ጥረት ማድረግ ጀመረ። ከብዙ ትግል በኋላ በሽታው ተገኘ። ሴቷም ዳነች። እቺ ሴት በአንድ ጎኗ ሕመም በማዳኑ ደስ ሲላት፣ በሌላ ጎኑ ግን በአንድ ነገር ውስጧ ይብሰለሰል ነበር። ለሕክምና የወጣው የገንዘብ መጠን እንኳን እቺ ሴት ልትከፍለው ቀርቶ ማሰብ እንኳን እስከማትችል እጅግ ብዙና ለመትፈል ዕድሜ ልኳን ሊፈጅ የሚችል ነበር። ዶክተር ሃዋርድ የሕክምና ሂሳብ ወደ ቢሮ እንዲልኩለት መልእክት ካስተላለፈ በኋላ ቢሮ ገባ። ለሕክምና የወጣውን የወጪ ደረሰኝ በእጁ ካስገባ በኋላ አንድ ነገር ጻፈበትና በኢንቮልቭ አሽጎ ወደ ህመምተኛ እንዲሰጥ ላከ። ሴትየዋ ሊመጣባት የሚችለው የወጪ መዘዝ ስላሰበችበት የክፍያ ማዘዣ የያዘውን ኢንቮልቭ መክፈል እጅግ ፈራች። ዕድሜ ልኳን ብትሰራ እንኳን ከፍላ የማትጨርሰው ወጪ እንደሚሆን ግልጽ ነበር። ሆኖም ማድረግ የነበረባት ነገር ስለነበር በቀስታና በፍርሃት ከፈተችው። የገንዘቡን መጠን ካነበበች በኋላ ልቧ የመታ ወረቀቱ ጫፍ ላይ ያለውን ዶክተር ሃዋርድ ፊርማ ያለበትን አጭር ማስታወሻ ተመለከተች። እንዲህ ይላል፣ የሕክምና ዕዳ በአንድ ብርጭቆ ተከፍለዋል። ታሪኩ በአንድ ጊዜ ትዝ አላትና ሳታስበው አይኖቿ እንባ ማፍሰስ ጀመሩ። ይህች ሴት ከቤተሰቦቿ የተማረችው ምንም የውለታ ምላሽ ሳይጠብቁ ሰዎችን የመርዳት እይታ ተግባራዊ በማድረግ የኋላዋ ላይ የዘራችውን በቅሎ አገኘችው። ታሪክ የሚያስታውሰው በህብረተሰባችን መካከል እንዳይጠፋ መታገል ያለብንን ከሰዎች ምንም ጥቅም ሳንፈልግ ለእርዳታ ራስን የማቅረብ አመለካከት ነው። በምንሄድባቸው አካባቢዎች ሁሉ ሰዎች ከኛ ማግኘት የሚችሉት ነገር ብቻ ሲያውጠነጥኑና ያንን ነገር ለማግኘት ነገሮችን ሲያጣብቡ ማየት የተለመደ ነው። ይህ ሁኔታ ደግሞ የቀኑን ውሏችን በስተጋት የተሞላ ያደርገዋል። ያነበብነው ታሪክ ግን ውለታ ሊመልስ ለማይችል ሰው ውለታ ማድረግ፣ ለተቸገረ ሰው ካለምንም ቅድመ ሁኔታ መድረስን፣ የሌላ ሰው የሆኑ ንብረት አለመፈለግና የመሳሰሉ ውብ የሀገራችን ባህሎች እንደገና እንዲመለሱ ልቦናችንን ያነሳሳዋል። ብስለት ማለት ሰዎች ለእኛ እንዲያደርጉልን የምንፈልገውን ነገር እኛ እነሱ የማድረግ አመለካከት ማለት ነው። ይህ ደግሞ የተለያዩ ሁኔታዎችን ያጠቃልላል። አንድ ሰው መብሰሉና ለመብሰሉን የምናውቅባቸው 5 መሰረታዊ ወሳኝ ባህሪያት አሉ። መከተል እነዚህ እንመለከታለን። አንደኛ፣ መስጠት። ከአንድ ሰው ስጦታ ሲቀበል ደስ የማይለው ሰው የለም። በተለይ እጅግ በተቸገርንበት ጊዜ የሚደርሱልን ሰዎች በሕይወታችን ትልቅ ስፍራ የምንሰጣቸው ሰዎች ናቸው። ሆኖም የሰዎች ሲያደርጉልን ደስ የሚለን የመስጠት ነገር እኛም ሊያን እያደረግ እንደሆነ ማሰብ እጅግ አስፈላጊ ነው። መስጠት ከብስለት አንጻር ስንቃኘው ሌሎች እንዲሰጡኝ የምፈልገው ያን እኔ መስጠት ልማድ ማዳበር እንዳለብኝ የሚያስታውስ እውነታ ነው። መልእክቱ አጭርና ግልጽ ነው። ሰዎች እንዲሰጡን የምንፈልገው ያህል ያለንን ለሌላ የማካፈል እይታ ማዳበር አለብን። ይህ ወርቃማ የሆነ አመለካከት አሁን ባለንበት ዘመን እየጠፋና እየተደመሰሰ ያለ እይታ ነው። ያልተቀበልከው ነገር እንደሌላ አስብ። በማህፀን ሳለ በእናት ላይ፣ በልጅነት ደግሞ በቤተሰቦች ላይ ጥገኛ እንደነበር ካስብ። የተማርካቸው ነገሮች ሁሉ ያስተማረ ሰው እንዳለ አትዘንጋ። አሁን እጁ ስላለው ነገር መዋጮ ያደረገ ሰው እንዳለ ተረዳ። በአጭሩ ዕዳ ያለብህ ሰው ነህ።
ይሁንታ ስትቀበል ያለህን ማንኛውም ሀብት ሆነ መልካም ነገር በሌላ እይታ መመልከት ትጀምራለህ። እዚህ የመድረስና አሁን በእጅ ያለው መልካም ነገሮች ሁሉ ከሰዎች እንደተቀበልክ ማሰብ ወደ እርምጃ የሚወስድ አመለካከት ነው። ከሰዎች መልካም ነገር እንደተቀበል ሁሉ አንተም ለሌሎች መልካም ነገር ማድረግ እንዳለብህ የሚያነሳሳ እይታ ነው። አንተ በሰዎች መዋጦ እዚህ እንደደረስክ ለሌላው ማዋጣት እንዳለብህ ታስባለህ። በሌላው ሰው የመጠቀም አመለካከትህን ጣል። እስቲ በአካባቢ የምታያቸው አንዳንድ ሰዎች ለየት ለማለት ወስን። አንዳንድ ሰዎች ከሌላ ሰዎች ምንም አይነት ጥቅም እንደሚያገኙ ከማሰብ ውጪ ሌላ እይታ የላቸውም። እጃቸው የገባ ነገር ሁሉ የነሱ የሚመስላቸው ሰዎች ጥቂት የሚባሉ አይደሉም። ለሌላው ለመጥቀም ኑር እንጂ በሌላው ሰው ለመጠቀም ስግብግብ አትሁን። ሁለተኛ፣ አክብሮት። መከበርን የማይፈልግ ሰው ያለ አይመስለኝም። አንዳንድ ሰዎች ግን ስለ ራሳቸው መከበር እንጂ ሌላውን ማክበር እንዳለባቸው ለማሰብ ፋታም የላቸውም። በተቃራኒው ወርቃማ የብስለት አመለካከት እንዲህ ይለናል፣ ሌሎች እንዲያከብሩኝ የምፈልግ ያህል እኔ ሌሎችን ማክበር አለብኝ። በዚህ አመለካከት የተሞላ ሰው በቅድሚያ ራሱን ያከበረ ሰው ነው። ከዚያም አልፎ በቤቱ፣ በጎረቤቱ፣ በማህበራዊ ግንኙነቱ፣ በስራ መስኩና በተለያየ ገጠመኞቹ የሚያገኛቸውን ሰዎች የሚገባቸውን ክብር ለመስጠት የተዘጋጀ እይታ ያለው ሰው ነው። እንዲህ አይነቱ ሰው ሌላውን የሚያውቀው ነገር የለም። የሚያውቀው እውነት አንድና አንድ ነው። እሱም ሰውን ካለምን ቅድመ ሁኔታ ማክበርና ማክበር ነው። ሰው መከበር ያለበት ስላለው ነገር ሳይሆን ስለ ሰውነቱ መሆን አሰብ። አንድ ሰው የማክበራችን መነሻ ሐሳብ የሰውየው ውጫዊ ሁኔታ ከሆነ ከወርቃማ አመለካከት ቀጠና ለቀን ወደ ተራ ክልል እንገባለን። አንድ ሰው ሊከበር የሚገባው ግን ስላለው ሳይሆን ስለሆነ ብቻ ነው። በሌላ አባባል ሰው ስለ ሀብቱ፣ ስለ ውበቱ፣ ስለ ቁመናው ወይንም ስለ ዘሩ ሳይሆን ስለ ሰውነቱ ሊከበር የሚገባው ፍጡር ነው። የደረጃ መዳቢነት አመለካከት ጣለ። በህብረተሰብ ውስጥ በዘር፣ በኢኮኖሚና በትምህርት ደረጃ በመሳሰሉት ነገሮች ላይ የተመሰረተ የደረጃ መዳቢነት አመለካከት አለ። ይህ ደግሞ ከባህላችን ጋር የተጎናጎነ በመሆኑ በቃላት መቅረፍ ሊያስቸግር ይችላል። ሁኔታውን ለመለወጥ የግድ አንድ ሰው ሊጀምረው ስለሚያስፈልገው ለምን ከኛ አንጀምርም? ይህ ወሳኝ ጥያቄ ስለሆነ ራሳችንን እንመልከት። ሶስተኛ፣ ይቅርታ። በአንድ ስህተት ምክንያት ቅጣት ስንጠብቅ ይቅርታን ማግኘት የሚሰጠው ስሜት ይህ አይባልም። እንግዲህ የብስለት ትርጉምና ጣዕም የሚያጣው እዚህ ጋር ነው። ሰዎች ይቅርታ ሲያደርጉልኝ ደስ እንደሚለኝ ሁሉ እኔም ሰዎች የሚሰሩትን ስህተት በይቅርታ ለማለፍ ዝግጅት ሲኖረኝ ብስለት እንዳደበርኩ በዚያ ያውቃለሁ። ይህ እውነት ማስተናገድ፣ ተግባራዊ ማድረግ ቀላል እርምጃ አይደለም። በህብረተሰቡ መካከል እጅግ የከበሩ ከተርታው ወጣ ለማለት የቆረጡ የወሰኑ ሰዎች ብቻ የሚያደርጉት ጉዳይ ነው። ምርጫው እኛ ጋር ነው። ከተለመደውና በአንዳንዶች አካባቢ እንደ አዙሪት እየመላለሰ ከሚጥለው የበቀለኝነት ባህል ወጣ በማለት ለትውልድ የወርቃማ እይታ ፈር ቀዳጅ መሆን አለብን። ከዚህ በፊት በይቅርታ የታለፍክባቸው ሁኔታዎችን አስብ። በዚህች ምድር ላይ ቀላልም ሆነ ከባድ ምንም ጥፋት ሳይሰራ የሚኖር ሰው የለም። ለእያንዳንዱ ጥፋታችን የሚገባን ቅጣት አግኝተን እንዳለፍን ለሁላችንም ግልጥ ነው። በአጭሩ ይቅርታን የጠገምን ሰዎች ነን። ይህንን እውነታ ስናስብ ደግሞ ጥፋታችን ይቅር ለማለት ፈቃደኛ የነበሩ ሰዎች እጅግ በርካታ እንደነበሩ ማስታወስና ማምለጥ አንችልም። የደረሰብን በደል እያሰላሰልክ የመኖር ዝንባሌ ጣል። አንዳንድ ሰዎች ካለፈው ቁስላቸው አልፈው መሄድ ስለማይችሉ የቂም በቀል ሁደት ውስጥ ሲሽከረከሩ ይኖራሉ። በአንድ ሰው ላይ ቂም ስንይዝ ከሰውየው ይልቅ እኛ የሁኔታው ሰለባ እንደሆነን ጥናቶች ይጠቁማሉ። ቂም የተያዘበት ሰው መንገዱን ቀጥሎ ሌላ ዓለም ውስጥ ገብቷል። ቂም የያዘበት ሰው ግን ራሱን ሲጎዳና በውስጡ ሲነፍር መኖሩ የማይቆም ጉዳይ ነው። ስለዚህ ይቅርታ ለነገም፣ ለዛሬም፣ ለዘላለም የህይወት ፈውስ ነው። አራተኛ፣ አለመፍረድ። አንድ መጽሐፍ በማንበብ ላይ ያለው ጸሐፊ ያቀረበልኝ ምክር ተግባራዊ ለማድረግ የወሰንኩበት ጊዜ አስታውሳለሁ። ጸሐፊው እንዲህ ሲል መከረኝ። በማንኛውም ሰው ላይና በምን ሁኔታ ላይ በምንም ፍርድ ሳታነሳ ቃላትንም ሳታወጣ ለአንድ ሳምንት ለመቆየት ሞክር። ያነበብኩትን ነገር ጤናማነት ካረጋገጥኩ በኋላ ተግባራዊ ማድረግ ልማድ ስላለብኝ ፈጥኜ ያ ነገር ለማድረግ ወሰንኩኝ። ተጋፈጥኩ። እውነታ ግን ቀላል አልነበረም። እንዲህም ብዬ አሰብኩኝ፣ ለካስ ስለ ሌላው ሰው መፍረድና ሰው መኮንን ብናቆም የምናስበው ነገር እናጣለን ማለት ነው። ለአንድ ሳምንት ስላየሁትም ሆነ ስለሰማሁት ሁኔታ ምንም አይነት የፍርድ አቋም ሳልይዝ ማሳለፍ እጅግ አስቸጋሪ ነበር። ልምምዱ ግን ጥሎልኝ ያለፈው ትምህርት ቀላል የሚባል አልነበረም። በሰዎች ላይ መፍረድ ለራስ ሆነ ለሌላው እንደማይጠቅም አስብ። የአንድ ሰው ተግባር እንጂ እዚህ ነገር ውስጥ እንዲገባ ያስገደደን ሁኔታ በፍጹም አናውቀውም። በጭፍንነት ስንፈርድ ለሌላ ነገር ልናየው የሚገባ ጊዜ ለማይገባው የሰው ሁኔታ በማከን ራሳችንን እንበድላለን። በተጨማሪ የፈረድንበትን ሰው አጉል ተጽዕኖ ውስጥ እንጥለዋለን። ይህንን አትርሳ።
ከመፍረድ አለመፍረድ በብዙ ይበልጣል። ነገሮች ቀለል አድርጎ የማለፍ ልምምድን አንሳ። ነገሮች የሚያከብድና በአንድ አረፍተ ነገር ሊታለፍ የሚገባው ነገር ለወራት መጎተት የለመደ ባህል ውስጥ ነው ያደግነው። ነገሮች የማራገፍና የማቅለል ስልቶች የሉንም። ነገ አይነሳ እንጂ አንድ ነገር ከተነሳ ሂደቱ፣ ሐሳቡ፣ አቋሙ፣ ግርግሩ፣ ድግግሩ፣ ይሉንታው ብዙ ነው። ይናድርሳ ከማካበድ ቀለል ብሎ መገኘት በጥፍ ይበልጣል። በየነገሩ ጠንካራ አቋም የመያዝ ልማድ ጣለ። ላዩትና ለሰሙት ነገር ሁሉ ሐሳብ የመስጠት ልማድ ያለባቸው ሰዎች አሉ። በሚገባ በማያውቁት ነገር ውስጥ ፈጥኖ ጣልቃ መግባትና ጠንካራ አቋም የመውሰድ ደመነፍስ ኑሮ የለመደ ሕዝብ ብዙ ነው። እኛ ግን ከዚህ ለየት ማለት እንችላለን። ይህንን አትርሳ። ከጣልቃ ገብነት ገለልተኝነት በጥፍ ይበልጣል። አምስተኛና የመጨረሻው ደግሞ ይህ ነው፣ ንግግርን መቃኘት። ዓለምን የሚያሽከረክረው ምንድነው? ሰዎች አንደምት የሚወቃል አይደለምን? በንግግርህ ወዳጅ ይጠነክራል፣ ትዳር ይመሰርታል። በንግግርህ ሰው ይቆስላል፣ ሰው ይፈውሳል። ጸብ ይጫራል፣ አንድነት ይበተናል። በንግግር እርቅ ይደረጋል። የሀገር ለሀገረኝነት ይመሰረታል፣ ይያዛልም ይሰነብታልም። እንዲሁም ሰዎች ስለኛ የሚያስቡት ነገር ምን እንደሆነ ለማወቅ ያለንን ጥማት የምናረካው ካፋችን በሚወጣ ቃል ነው። ይህ ሰዎች ስለኛ የሚሉት ነገር በስሜታችን ላይ ታላቅ ተጽዕኖ አለው። ወይንም ደግሞ አሉታዊ ወይንም አዎንታዊ። መልካም ነገር መናገራቸው ውስጣችን የሚያሞቀው ያህል አጉል ነገር ሲናገሩን ውስጣችን ያቀዘቅዘዋል። እኛስ ስለሌላው ሰው የምናገረው ነገር በዚህ መልኩ አስበነው እናውቃለን? ሰውየው ቢኖረው የማትነግራቸው ነገሮች በሌለበት መናገር እንደሌለበት አስብ። ሰዎች ሲያሙ ደስ የማይለው ሰው ሁሉ ሰዎች ስናማቸው ደስ እንደማይላቸው ማሰብ ውብ የሆነ ወርቃማ እይታ ነው። በዚህ ሁኔታ መብሰሌና አለመብሰሌን ለማወቅ ቀላል መንገድ ልጠቁማቸው። ሰውየው ቢኖር የማልናገራቸው ጤና ቢስ ነገሮች እርሱ በሌለበት እናገራለሁ። ይሄ የሚለው የመጀመሪያ ጥያቄ መመለስ ወሳኝ እርምጃ ነው። ስለ ሰውየው የምትናገረው መልካም ነገር ከሌለ ያለመናገርን ምርጫ አንሳ። ስለ አንድ ሰው የማውራት መልካም ነገር ከሌለኝ ከወሬው መቆጠብና መምረጥ እጅግ ወሳኝና ወርቃማ የሆነ ምርጫ ነው። ከላይ መመቀስ እንደተሞከረው በሰዎች ላይ ክፉን ከማውራት መገታት ውብ የሆነና ጊዜን ከብነት ከመጠቀም ባሻገር በሰዎች ላይ የሚያስከትለውን መዘዝ ከግምቱ አንጻር ታላቅ ድርሻ አለው። ከላይ ለመጥቀስ እንደተሞከረው በሰዎች ላይ ክፉን ከማውራት መገታት ውብ የሆነና ጊዜን ከብክነት ከመጠበቅ ባሻገር በሰዎች ላይ የሚያስከትለው መዘዝ ከመቅጣት አንጻር ታላቅ ድርሻ አለው። ያለን ስለ ሰው የመናገር ልምድ ጣለ። ወረኝነትን ቀስ በቀስ የምናዳብረው ልማድ ነው። እንደ ማንኛውም ህይወታችን ላይ እንደምናዳብራቸው ልማዶች ለመቁረጥ ወስነን ቀን ወደ ቀን እየቀነስን ካልሄድን በአንድ ጊዜ የምንተው ነገር አይደለም። ምናልባትም በወሬ የጎዳናቸው ሰዎች ካሉ ይቅርታ ከመጠየቅ ብንጀምር ተግባራዊ የሆነ ሂደት ውስጥ እንገባለን። ወዳጆቼ በዛሬው ቪዲዮ ስለ በሳል ሰው ባህሪ ሰፋ ባለ መልኩ አይተናል። ሐሳቡን ከወደዳችሁና ከተጠቀማችሁበት እንዲሁም ሌላ እንዲሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ሴክሽን ላይ አስቀምጡልን። ቪዲዮ ጠቃሚ ነው ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቤተሰብ ያልሆናችሁ ቤተሰብ በመሆን አብራችን ሩቅ መንገድ አብረን እንጓዝ። ሰላም ይብዛላችሁ።